ኦኬ አሪፍ። እንዴት ሰነበታችሁ? ሳምንታችሁ እንዴት ነበረ? ዛሬ ያው የሚኖረን ሴሽን የዚህ ዊካችሁን ፕሮግረስ ፕሬዘንት ታደርጉልኛላችሁ ማለት ነው። እና ከግሩፕ ዋን መጀመር እንችላለን። ሄሎ አቤት፣ ይሰማል? ይሰማል? አዎ። ኦኬ አንዴ ሼር ላድርጋችሁ ነው። ዩሲያስ ሸር ልታደርገን ነው ስክሪንን? እስካሁን የመጣለን ነገር የለም። ይታያል? አዎ አሁን ይታያል። ትንሽ ዙም ብታደርገው አሪፍ ይሆናል። ቪዚብል ነው አሁን? አዎ አሁን አሪፍ። እሺ ግሩፕ ዋን ነን እኛ። እኔ ዩሲያስ እባላለሁ፣ የግሩፕ ዋን ሊደር ነኝ። ኮሊዳችን ነብዩ እና ደርበው ናቸው። ሁለተኛው መጀመሪያ እንግዲህ እንትን እንዳለው ዚስ ዊክ ኖሌጅ ቤዝ ኩሬሽን ላይ ነው የሚያተኩረው። ስለዚህ በስፔሲፊኬሽኑ መሰረት የተለያዩ ኖሌጅ ቤዞችን እንዴት አኳየር ማድረግ እንደምችል፣ ዳታዎችን እንዴት አኳየር ማድረግ እንደምችል ልክ እንደተጻፈው እሱ ላይ ነበረ እንትን ስንል የነበረው እና እነዚህን ዌብሳይቶች እያየናቸው ነበረ እና ስክሪፕም አድርገን ከዚህ ዳታ እንደምንወስድ በሱ መሰረት ተስማምተናል። ከዛም ደግሞ ደርበው ደግሞ የስቶክ ማርኬት ዳታዎችንም ብንሰበስብ ብሎ ሰጀሽን የሰጠበት ሁኔታ አለ። ሌላኛው ምንድነው ኢንፎርሜሽኑን እንትን እንላለን። ነብዩና ደርበው ናቸው አክቲቭ ሆነው ይሄንን ነገር እያደረጉ ያሉት። ሌላ ደግሞ ላንግራፍን ለመጠቀም ወስነናል ለስራችን እና ደግሞ ያው ጊታብ አክሰስ ያልወሰዱ ሰዎች አሉ። እሱን በግሩፕ ላይ ኖቲፋይ አድርገናል። በዚህ መሰረት ሴትአፕ ለመጀመር አስበናል ማለት ነው። ይህን ይመስላል። ኦኬ አሪፍ ዩሲያስ። የቲም ሚቲንግ ስታደርጉ ምን ያክል ተማሪዎች ምን ያክል ቲም ሜምበሮች አቴንድ እንዳደረጉ? እስካሁን ድረስ 3 ልጅ ብቻ ነው አቴንድ ያደረገው።
ብዙ ሞክረናል እንትን ለማለት ግን ሶስታችን ብቻ ነን እንድንገናኝ የቻልነው። ኦኬ ሌሎቹ ላይክ ባደረጋችኋቸው ሚቲንጎች አንድ ጊዜ የሚገባ ሰው አልነበረም? አዎ አልነበረም። እና አንድ ልጅ ዛሬ እንዴት ነው ቢዚ ነበርኩኝ እና እንዴት ካቻፕ ላድርግ ምናምን ጊታብ አክሰስ ይኖረኝ ብሎ የጠየቀ ልጅ አለ። ከዛ ውጪ ሌላ ሰው አልጠየቅም። ኦኬ አሪፍ። በቃ ላይክ አዝ ኤ ሊድ አንተ አቴንዳንሶችን ኮንትሮል ታደርጋለህ። ኤንድ ፎር ዘ ኔክስት 2 ኦር 3 ሚቲንጎቻችሁ ላይ አቴንድ የማያደርግ ሰው ካለ እነሱን ፊልተር አድርገን ኪክአውት እናደርጋቸዋለን። እዚህ ጋር ያ መስራት የሚፈልግና የሚችል ሰው ብቻ ነው የሚሰራው። እናንተንም ድራግ እንዳትጓችሁ እንዳትጠባበቁ ማለት ነው። ኦኬ ይሆናል። ሌላ ያለ ጥያቄ ዋይ ላንግራፍ ለምን እንደመረጣችሁ ዱ ዩ ሃቭ ጋይስ ኤኒ ሪዝን? እና ዳታ ኮሌክሽን ገና አልጀመራችሁም አቶ ኦን? አዎ ጀስት ዌብሳይቶቹን አይደንቲፋይ አድርገናል። ስክሬፕ ማድረግ እንዳለብን የተነጋገርነው። ኦኬ ላንግራፍ የመረጥንበት ምክንያት አይ ቲንክ ስትራክቸሩ መልቲ ኤጀንት ሲስተም ስለሚሆን ላንግራፍ ደግሞ ለመልቲ ኤጀንት ሲስተም ለመስራት የሚመች ስለሆነ ግራፍ እና ኖዶች ኤጆች ስላሉት በዛ መሰረት ለመስራት ነው ያሰብነው። ያ ነው የመረጥንበት ምክንያት። ኦኬ አሪፍ። ሌላው ከኒዮሎጂ ቤዝ አንጻር ከባንክ ዳታዎችን የስቶክ ማርኬት ነገር ነው መሰለኝ ስትል የሰማሁት። ከዛ ውጭ አሰባችሁት የፋይናንሻል ኒዮሎጂ ቤዝ ሴክተር አለ የተነጋገራችሁበት? ደርበው ስቶክ ማርኬት አሁን አዲስ እየመጣ ስለሆነ ከነሱም ዳታ እንትን ማድረግ አለብን ብሎ ዌብሳይቶች አይደንቲፋይ ያደረጋቸዋል እሱ እና ከዛም እንድንወስድ ሰጀስት አድርጓል። ኦኬ አሪፍ አሪፍ። ሌላ ቲም ሜምበሮች ከሌላ ግሩፕም ለዩሲያስ ግሩፕ ለግሩፕ ጥያቄ ካላችሁ መጠየቅ ትችላላችሁ። ኦኬ ከሌለ እናመሰግናለን ዩሲያስ እና ግሩፕ 1። አይ ሆፕ ኔክስት ዊክ በደንብ አክቲቭ ናቸው ወደ ስራ እንደምትገቡ። ኦኬ እሺ፣ ያው እንገባለን፣ በደንብ እንጀምራለን። ዳታም የሰበሰብነውን ሁሉ የምናሳይ ይሆናል በሚቀጥለው ጊዜ። ኦኬ በጣም አሪፍ ቴንክ ዩ። ግሩፕ 2 መቀጠል ትችላላችሁ። እሺ እንዴት ዋላችሁ? ቢኒያም ነኝ ከግሩፕ 2። እሺ ቢኒያም እንዴት ነህ? አለ እንዴት ናችሁ? እስካሁን በዚህኛው ሳምንት 2 ሚቲንጎችን አድርገን ነበረ እና ዳታ ኮሌክት ለማድረግ ነበረ። መጀመሪያ ማክሰኞ በነበረው ሚቲንጋችን ሶስት ኢንስቲትዩሽኖችን 2 ባንክ እና አንድ ደግሞ የስቶክ ማርኬቱን የሳፋሪኮም፣ ኢትዮ ቴሌኮም እና ናሽናል ባንክ እንዲሁም ደግሞ የዲቨሎፕመንት ባንክን የእነሱን ዳታዎች ለመሰብሰብ ነበረ አቅደን ተነጋግረን የጨረስነው። እነሱንም በተወሰነ መልኩ ለመሰብሰብ ችለናል። ግን አሁን እንደ ችግር የሆነብን ነገር ማለት 11 ልጆች ምናምን ያሉት ግሩፕ ጋርና ግን አክቲቭሊ እየተገኘን ያለ ነው 6 ልጆች ነን እና በአንድ በኩል ዳታ ኮሌክሽኑን ሰርተን በአንድ በኩል ደግሞ ሞዴል ቢልዲንግን ለመጀመር አስበን ነበር። ግን ሌሎች ልጆች እየተገኙ ስላልሆነ እዛ ላይ ትንሽ ችግር ተፈጥሮብናልና ምናልባት የመፍትሄ ሀሳብ ካለ ሸርፕ ታደርጉት እና ያለው ነገር ይሄ ነው። ዳታዎችን ኮሌክት አድርገናል። የኢንስቲትዩሽኖችን ከባንኮችም የተለያዩ ባንኮችን ጨማምረን የቀሩትን ወደ ኖሌጅ ቤዙን ሰርተን ወደ ቀጣዩ ለመሄድ ነው ያሰብን ያለነው። ኦኬ አሪፍ ነው። ከቻልክ የሰበሰባችሁትን ዳታ ሳምፕል ነገር ብታሳየን አንደኛ፣ ሁለተኛ ደግሞ ሊድ እና ኮሊድ መርጣችኋል? መርጠናል። ባለፈው ሳምንት ነበር የመረጥነው። ኦኬ አሪፍ። እሺ ዳታዎችን
ሊንኩን ሸር ላድርጋችሁ እዚህ ላይ። ያ ስክሪን ሼር ማድረግ ትችላለህ። እሺ ቪዚብል ነው ይታያል። ያ አሁን ታይ ይሄኛው የአባይ ባንክ የሰበሰብነው ዳታ ነው። ቻንክ አይዲ ሰጥ ያደረግነው እንዲሁ በአራት ቋንቋዎች ነው፣ በእንግሊዝኛ፣ በአማርኛ፣ በኦሮምኛ እና በትግርኛ ለማድረግ ሞክረናል። ኮንቴክስቶች መጀመሪያ ከዚህ ከቻንክ አይዲ ጀመርን። ከዛ ቶፒክ፣ ከዛ በሰብ ቶፒክ ከፋፍለናቸው ኮንቴንት ደግሞ በአራት ቋንቋዎች ማለት ነው። መጀመሪያ እንግሊዝኛውን ከዌብሳይት ወስደን ከአባይ ባንክ ዌብሳይት እነሱን በትራንስሌሽን ተጠቅመን ማለት ነው። ይህ ደግሞ ሶርሱ የተጠቀምንበት ነው። የአባይ ባንክ በዚህ መልኩ ነው የሰበሰብነው። ወጋገንም ብናይ ልክ በዚሁ መልኩ እነዚህ በአራት ቋንቋዎች ለመሰብሰብ ሞክረናል። ኦኬ በጣም አሪፍ ፕሮግረስ። አንድ ኒዮሎጂ ቤዛቸውን ምን ላይ ነው ሞር ፎከስ የሚያደርገው? ላይክ ባንኪንግ ላይ እንዴት ነው ያሰባችሁት? እሱን ባንክ ላይ ብቻ ለማድረግ ባንክ ላይም አለ፣ ግን የተለያዩ አሁን ለምሳሌ ኢሲኤክስ አለ፣ የኢትዮጵያ ሴኩሪቲ ማርኬት፣ ስቶክ ማርኬት እነሱም አሉና የተለያዩ ዳታ ሴቶች ይለቃሉ። ኒውሶችን አፕዴቶችን ስለሚለቁ ከነሱና በዋናነት ደግሞ ከባንኮችን ለማድረግ ያሰቡ። ኦኬ ስለዚህ ላይክ ሞር ከካፒታል ማርኬቱም ከባንክም ሳይድ ያለው ማለት ነው። ሁለቱንም መርጃ ያደረገ ሁለቱንም መርጃ ያደረገ። ምክንያቱም አሁን በዋናነት ይሄኛው የካፒታል ማርኬቱ መጀመሩ ከሴቪንግም ባለፈ የኢንቨስትመንት ነገሮችን ለሰውም ተደራሽነት እንዲሆን እነሱም እየሰሩ ስለሆነ አንደኛ እኛም የምንገነባው ለወደፊቱ ስለሚሆን እዛ ላይ ፎከስ ማድረግ ስላለብን ነው ሁለት መርጅ ለማድረግ ያስችላል። በጣም አሪፍ። ከሞዴል ቢልዲንግ ዋይዝ እና ከቴክስታክ ምናምን ዲስከስ ያደረጋችሁበት አለ ላይ ከፕላን አንጻር? እሱን ዲስከስ አላደረግንም። ያው እንዳለው ነው። ቅድም እንዳልኩት ልጆቹ እየተገኙልን ስላልሆነ በጎን ዳታውን በጎን ደግሞ ሞዴል ቢልዲንግን ለማድረግ አስበን ነበር። ግን እስካሁን በሚቲንጉ ጋር ማክሰኞ 2-6 ሰው ትላንት ደግሞ 3 ሰው ብቻ ስለተገኘ እዛ ላይ ውይይት አላደረግንም። ወደፊት እናስተካክለው ይሆናል በዚህ በኔክስት ዊክ። በጣም አሪፍ ፕሮግረስ ነበር። አይን ለኔክስት ፕሬዘንቴሽን አፕዴት ልክ እንደ ግሩፕ ሆኖች በስላይድ ነገር ቢሆን በጣም አሪፍ ነው። ከዛ ውስጥ ጥሩ ፕሮግረስ ነው ዳታ መሰብሰብ መጀመራችሁ። ከዛ ደግሞ ልጆች ሲቀሩ ብዙም አበረታቷቸው ጆይን እንዲያደርጉ፣ ግን ደግሞ የእናንተንም ሞቲቬሽን ድራግ እንዳያደርጉ ብዙም እንትን ማለት አይጠበቅብንም። ሶ በዚህ በኔክስት ዊክ ባለው ሁኔታ አክቲቭ የሆኑ ሜምበሮችን ብቻ ይዘን ከኔክስት ዊክ ጀምሮ አክቲቭሊ ፓርቲሲፔት የሚያደርጉትን እናስወጣቸዋልና መስራት የሚችልና የሚፈልግ ሰው ብቻ ይቀጥላል እና እናንተም ስራችሁ ላይ ፎከስ እንድታደርጉ ማለት ነው። እና ቴንኪዩ ቢኒያም፣ አሪፍ ፕሬዘንቴሽን ነበረ። ለግሩፕ ቶች ለነ ቢኒያም ጥያቄ ካላችሁ መጠየቅ ትችላላችሁ። ሄሎ ቢኒያም።
ይሰማል። ቀጥል። እሺ ዳታ ኮሌክት ስታደርጉ የገጠማችሁ ቻሌንጅ እና በምን ሁኔታ ነው በስክሬፐር ያደረጋችሁት? እሱን ትንሽ እንድገልጽልን ነበር። ለምሳሌ ከባንኮች ዌብሳይት ስክራፕ ስናደርግ ሙሉ ያው ለምሳሌ የሆም የመጀመሪያ ያለውን የዌብሳይት ሊንኩን ብቻ አድርገን ስናደርገው ያ ሙሉ ለሙሉ ስክራፕ አያደርገውም እና በእያንዳንዱ ለምሳሌ አሁን ሴቪንግ በሚለው የሂሳብ ቶፒኮች ቅድም ስክሪኑን ሸን ባደረኩት መሰረት እነሱ ሊንኮችን ሴቪንግ፣ ኢንቨስትመንት አሁን ለምሳሌ ሴቪንግ ላይ የሴቶች የህፃናት ኖርማል ሴቪንግ አካውንት የሚላሉ እና እነሱን ማኑዋሊ እየገባችሁ ሊንኩን ኮፒ ያደረጋችሁ ካልሆነ እሱ ያስቸግር ይችላል። እና ደግሞ ሌላው ደግሞ የትራንዚሽን ችግር ነው። እሱን ደግሞ ትራንስሌት ስናደርግ ወደ አማርኛም ወደ ሌላ ቋንቋ ሲቀይሩትም የሚያስቸግሩ ነገሮች አሉ። ኦኬ ፓይተን ነው የተጠቀምከው ወይስ ብራውዘር ኤክስቴንሽን ስክሬፐሮች ነው የተጠቀምከው? ያው ለ6 ነው የሰራ ነው። ፓይተን ይጠቀማል። እኔ አልሰራልኝም ነበር፣ በስልክ ነበር የሞከርኩትና ማኑዋሊ ነው እኔ ሰበሰብኩት። ፓይተን ይጠቀሙ ግሩፕ ልጆች አሉ። ኦኬ አሪፍ። ለግሩፕ ቱ ጥያቄ ያለው ሰው አለ ሌላ? ራፊ ግሩፕ ቱ እናመሰግናለን። ግሩፕ ስሪ መቀጠል ትችላላችሁ። ግሩፕ ስሪ ቲም ሜምበር የለም? ይሰማል? ያ አሁን ይሰማል። እሺ ቆይ አንዴ ስክሪን ሼር ላድርግ። እሺ ይታያል አይደል? አዎ ይታያል። እሺ ይሄ ፕሬዘንቴሽናችን ነው። የስኳድ ስሪ ፕሮግረስ አፕዴት እና ዲስከስ ያደረግናቸውን ነገሮች ምናምን የሚገልጽ ፕሬዘንቴሽን ነው። የመጀመሪያው ይሄ ኮሊድ እና ሊድ የምንመርጥበት እንትን ነው። እሱ ላይ ብዙ እንትን ግሩፕ ሜምበሮች አክቲቭ ሊሆኑልን ስላልቻሉ በቃ አክቲቭ የነበርነው እኔና ሩት ስለነበርን በቃ ከትንሽ ዲስከሽን በኋላ እሷ ኮሊድ እኔ ሊድ ሆነን አትሊስት እንግዲህ ብዙም ሰው ዲስከስ አደረገንበት ዲሳይድድ ባይሆን ቴምፖራሪሊ እንደ ሊድ እና እንደ ኮሊድ ኪፕ አድርገን ነው እንቀጥል ብያለሁ። ታስክ ዲቪዥኑ ደግሞ የተለቀቀችው ስፕሬድሺት ላይ እንደተከፋፈለው ብዙዎቻችን ዳታ ኮሌክሽን ላይ እና ሩት ደግሞ ዳታ ፕሮሰሲንጉ ላይ እንትን ብላለች። ትንሽ ስለሆነ ይሄ አሁን ያሰብነው አፕሮች ሁሉም ፓርት ላይ ይሄ ዳታ ኮሌክሽኑም ዳታ ፕሮሰሲንጉም ሞዴል ቢልዲንጉም ላይ አንድ ላይ እየሄድን ፐር ዊክ እንትን ዴቨሎፕ እንዲያደርግ ነው። ምክንያቱም ተከፋፍለን ብንቀር የበለጠ ስሎ ስለሆነ የምንደራረገው ሁላችንም አንዱ ላይ ፎከስ አድርገን እየቀጠልን ቢሄድ ይሻላል ብለን ነው። ይሄ ሰው ከማነሱ የተነሳ ነው እንጂ ሞዴል ቢልድ ተደርጎ ኦር ፕሮሰሲንግ እንትን ስክሪፕት ተጽፎ ምናምን ቢሆን የተሻለ ይሆን ነበር። ግን አሁን ያሰብነው አፕሮች ሁላችንም አሁን ለምሳሌ አሁን ያለንበት ዊክ ዳታ ኮሌክሽን ዊክ ስለሆነ ዳታ ኮሌክሽኑ ላይ ሁላችንም እንቆይና ከዛ ፎር ዘ ኔክስት ዊክስ አንድ ላይ እየሄድን እንጓዛለን ነገር ነው። ኤሪያ ኦፍ ኢንተረስት ፎከስ ያደረግነው ዋና ዋና ባንኮቹ ላይ ነው። ለጊዜ ባንኪንግ ሲስተሙ ላይ ነው ፎከስ ያደረግነው። ማይክሮ ፋይናንስ ኢንስቲትዩሽኖችም አሉ፣ እንዲህ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ እነሱም አሉ። ግን ለጊዜው ካለ ሰዓትና ሪሶርስ እንትን አንፃር ዋና ዋና ባንኮቹ ላይ ነው። ኮሜርሻል ባንክ፣ አዋሽ ባንክ እና አቢሲኒያ ባንክ እና የነሱ
ፍሪኩዌንትሊ አስክድ ኩዌስችን እና ፕሮቫይድ የሚያደርጉትን ሰርቪስ የናሽናል ባንክ ኦፍ ኢትዮጵያ ደግሞ አኑዋል ሪፖርቶችን ቼክ ለማድረግ ሞክረናል ማለት ነው። አፕሮች ቅድም እንደጠቀስኩት ስሞል ቲም ስለሆነ ያለው መልቲፕል ሮል ይዘናል፣ ግን ሁላችንም ኮንትሪቢዩት ለማድረግ እየሞከረን ነው። እንግዲህ ይሄ ነው ቀጣዩ። በዚህ ዊክ የነበረን አንድ ፕሮግረስ ማኑዋሊ ስክሪፕት ለማድረግ ሞክረናል። ፍሪኩዌንትሊ አስክድ ኩዌስችኖችን ከ3 ዌብሳይቶች ከአቢሲኒያ ባንክ፣ ከኮሜርሻል ባንክ ኦፍ ኢትዮጵያ እና ከአዋሽ ባንክ ከአማርኛም በእንግሊዘኛም የተገኙ ጥያቄዎች አሉ። ግን እኛ ፎከስ ያደረግነው ይሄ ሰርቪስ ላይ ምናምን የሚጠየቁ ጥያቄዎች ኦር ሃው ዱ ዩ ፒንህን ሉዝ ብታደረግ ምን ማድረግ እንደምትችል ምናምን እንደዚህ አይነት ጥያቄዎች ነበሩ ፍሪኩዌንትሊ አስክድ ኩዌስችኑ ላይ የነበሩት። እነሱን እንትኖች በፓይተን ስክሪፕት አድርገናል። ይህም እንደሰው ነው። ከዛ ከዚህ በኋላ ያሰብናቸው ዊኮች ይህንን ዳታ ኮሌክሽኑን ሰፋ አድርገን እንደተባለው ወደ ኢንተርኔት ሰርቪሶቹም ወደ ማይክሮፋይናንስ ኢንስቲትዩሽኖች ሜቢ ወደ ኢንሹራንሶችም ሰፋ ብሎ የበለጠ ቢግ የሆነ ኖሌጅ ቤዝ ክሬት ለማድረግ ነው። ከዛ ቀጣይ ወደ ፕሮሰሲንጉ እና ወደ ሞዴል ቢልዲንጉ ታስክ ሙቭ እናደርጋለን ማለት ነው። ይህን ይመስላል። ኦኬ፣ እናመሰግናለን ሉል። አሪፍ ፕሬዘንቴሽን ነበረ። ሩትና አንተ መሰልከኝ አይደል እንትን ያላችሁት? ሌሎች ልጆች እየተገኙ አይደለም ወይስ እንዴት ነው? ነብዩ ግሩምን ኮንታክት ማድረግ ችያለሁ። ዲኤም ላይ ያው ሚት ምናምን ሴትአፕ አድርገን እሱ ላይ ሊገኙ አልቻሉም፣ ግን በዲኤም ላገኛቸው ችያለሁ እንጂ በሚት ምናምን ዲስከስ አላደረግንም። በጣም አሪፍ። ልክ እንደ ሌሎቹ ግሩፖች አዜሊድ አንተም ሩትም ናቸው አበረታቷቸው ልጆቹ ጆይን እንዲያደርጉ። ኦልሬዲ ጆይን የሌላ ሰው ፖዚሽን ቦታ ይዘው ነው የገቡትና አትሊስት አክቲቭሊ ፓርቲሲፔት ቢያደርጉ አሪፍ ነበር። ግን ያካል አክቲቭሊ ፓርቲሲፔት እያደረጋችሁ ያላችሁትን ዲሞቲቬት ማድረግ እና ዲስከሬጅ ማድረግ ስለሌለባቸው ዲስ ዊክ ለሁላችሁም ለሊዶች ለኮሊዶች ሚቲንጎችን ሴት ስታደርጉ ጀስት አቴንዳንስ ያዙ። ከዛ አክቲቭሊ የማይገኙ ሰዎችን እናስወጣቸውና አክቲቭሊ ፓርቲሲፔት የሚያደርግ ሰው ብቻ ፓርቲሲፔት እያደረገ ይሰራል ማለት ነው። እናደርጋለን። ጥሩ ፕሮግረስ ነበር። ከነገርከን አንጻር ሞር እናንተ ኒዮሎጂ ቤስ አሁን ላይ ባንኪንግ ላይ ብቻ ነው አይደል? ኦኬ፣ በጣም አሪፍ። ለሁላችሁም ስክሪፕት ስታረጉ ነገር ብዙ ሰዓት እየወሰደባችሁ ነው? ላይክ ዱ ዩ ጋይስ ኒድ ኤኒ ሄልፕ ነገር? እኔ አሁን ስክሪፕት በማድረግ የተቸገርኩበት ነገር አሁን ለምሳሌ የአቢሲኒያ እና የአዋሽ ባንክ ፍሪኩዌንትሊ አስክድ ኩዌስችኖች ዳይናሚክ ሬንደር ፔጅ ነው ያላቸው እና አንዱ ጥያቄ ሲከፈት የአንዱ መልስ ይጠፋል እና እነዚህ አይነት እንትኖች ስክሪፕት ለማድረግ ወይ ማኑዋል እያንዳንዱ ጥያቄ እንትን ማድረግ ነው ወይ ሌላ ሪሶርስ ወይ ሴሌኒየም ኦር ሰምቲንግ መጠቀም ያስፈልጋል እና እሱ ነው ትንሽ ያስቸገረ። ኦኬ፣ ስክሪፕቲንግ ላይ አይዘር ወይ የሆነ ሴሽን ማዘጋጀት እንችላለን ኦር ደግሞ እስኪ አንድ ባልደረባችን እስኪ ንገረን። ጆሴፍ አለ? ጆሲ አለው ስለ ስክሪፕቲንግ ነገር የተወሰነ ቲፕ ነገር ሼር አድርጋቸው። ያ የኢትዮጵያ ዌብሳይቶች ትንሽ አስቸጋሪ ናቸው አንዳንዶቹ ስክራፕ ለማድረግ እና እስኪ ሌላ ጥሩ ፓኬጅም ካለ እና ፎሎ አፕ የሚያደርጉት ቲፕ እና ኢንፎርሜሽን ካለ ሼር አድርጋቸው። ኦኬ አቢ ቴንክ ዩ። እኔ ዮሴፍ እባላለሁ። ያው ከፓይስፔስ ቲም ነኝ። አሁን ሉልም እንዳነሳው ዳይናሚክ የሆኑ ፔጆችን ስክሪፕት ማድረግ ትንሽ ሊጠጥር ይችላል። ግን ዳይናሚክ ፔጅ ስክሪፕት ከማድረግ በፊት ያሉትን ምን ፓይተን እንትኖች መጠቀም እንችላለን የሚለውን በነገራችሁ ከመጀመሪያው አሪፍ ይመስለኛል። አይ ጌስ ሁላችሁም ወይም ደግሞ አብዛኞቻችሁ ልትጠቀሙ የምትሞክሩት አይ ጌስ ቢዩቲፉል ሱፕ ነው ብዬ አስባለሁ እና አይ ጌስ ቢዩቲፉል ሱፕ ለምትጠቀሙ እንዲሁ እንደምክር
የሚሰራላችሁ ከሆነና በደንብ ማስተር ያደረጋችሁት ከሆነ አሪፍ ነው፣ በዛው ብትቀጥሉ ትችላላችሁ። ግን አይገስ አሁን ስክሪፕት ለማድረግ ብዙ ዌብሳይቶች ስክሪፕት ለማድረግ ትሞክራላችሁ እንደዚህ እና ከቢዩቲፉል ሱፕ የተሻሉ ላይብረሪዎች አሉና ትንሽ ከፍ አድርጋችሁት ወደ ስክሪፒ የሚባል አለ። ስክሪፒን ብትጠቀሙ አሪፍ ይመስለኛል። ስክሪፒን ስትጠቀሙ ምን እንትኖች ሶልቭ ልታደርጉ ትችላላችሁ? አንደኛ አት ስኬል ስክሪፕት ማድረግ ትችላላችሁ። ማለትም አሁን ለምሳሌ ቢዩቲፉል ሱፕ አንድ ስክሪፕት ናት። ያችን ነገር ስክሪፕት የሆነ አንድ ዌብሳይት ስክሪፕት ሬንደር አድርጎ ያንን ከዛ ውስጥ የተለያዩ ክላስ ኔሞችን እና የተለያዩ ቫልዩችን ኤክስትራክት ማድረግ ትችላላችሁ። ስክሪፒ ግን የምትጠቀሙ ከሆነ እንትን ማድረግ ይቻላል። ምንድነው አሁን ለምሳሌ ስክሪፕ ላይ በጣም አሪፍ የሆነው ነገር አንዳንድ ዌብሳይቶች አጋጥሟችሁ ከሆነ በቢዩቲፉል ሱፕ ኦር ዋትኤቨር በፓይተን ሬንደር ለማድረግ ስትሞክሩም ያመጡላችሁ ኢንክሪፕትድ የሆኑ እንትኖች ሊሆኑ ይችላሉ፣ እንደዚህ የመሳሰሉት እና እያንዳንዱን ዌብሳይት ለእያንዳንዱ ነገር ድጋሚ ይህን ነገር መጻፍ ይኖርባቸዋል በቢዩቲፉል ሱፕ የምትጠቀሙ ከሆነ። እንደዚህ አይነት ፕሮሰሶችን አውቶሜት ለማድረግ ስክሪፕቲን ብትጠቀሙ አሪፍ ይመስለኛል። በመቀጠልም ደግሞ ይህንን ስክሪፕት ስትጠቀሙ ድጋሚ ሰርቴን ኢንተርቫል ስክሪፕት ማድረግ ትችላላችሁ ወዘተ እና ቱሉን ብታዩት አሪፍ ይመስለኛል። ሪሶርስም አሁን ሼር አድርግላችኋለሁ የሆነ ጌቲንግ ስታርትድ የሚለውን እና እንዴት ኢንቫይሮንመንት ሴትአፕ ማድረግ ይቻላል የሚለውን ወደ ስክሪፕት ብታደሉ አሪፍ ይመስለኛል። ዳይናሚክ ፔጅ ደግሞ ሬንደር ለማድረግ እንዴት ይሆናል? የተለያየ ቱል መጠቀም አለብን። ኢፍ ዊ አር ኦልሬዲ ስክሪፕትን እየተጠቀምን ከሆነ የምትሉ ከሆነ ደግሞ ኢዝሊ ነው ኢንተግሬት የሚደረገው። አሁን ለምሳሌ ዳይናሚክ ዌብሳይቶች ሲመጡ ሉልም እንዳነሳው ከሆነ ሌትስ ሴ ፍሪኩዌንትሊ አስክድ ኩዌስችንስ ላይ ድሮፕ ዳውን ሜኑ ይሆናል። ክሊክስ ባደረጋችሁት ቁጥር አንደኛው ይጠፋና አንደኛው ይመጣል ማለት ነው። እንደዛ በሚሆንበት ሰዓት ምንድነው ዳይናሚክ ዌብሳይት እና ደግሞ ሴሊኒየም የምንጠቀም ከሆነ ምን ያደርገዋል? ዌብ ብራውዘር ክሬት ያደርግለትና ራሱ ሬንደር ያደርገዋል ማለት ነው። ዳይናሚክ ዌብሳይት እዛው ብራውዘር ላይ ሬንደር ይደረጋልና ክሊክ የሚያደርገውም ራሳችሁ ስክሪፕት ጽፉለትና ክሊክ እያደረገ ሬንደር እንዲያደርገው ይደረጋል። ሬንደር ያደረገውን ደግሞ እዛው ክላስ ኔሙን ምናምን ደሴም ስለሚሆን ኤቭሪ ክሊክ ኤክስትራክት እንዲያደርግ ይሆናል ማለት ነው። አሁን ሉል ያነሳው ሶሉሽን ሴሊኒየምን ኢንተግሬት በማድረግ ኢዝሊ ሶልቭ መደረግ ይችላል። እዛው ላይ ነው ኢንተግሬት የምታደርጉት። ስክሪፕት ላይ ጀስት እንዲሁ ዝም ብሎ ፓይተን ሌላ ፕሮጀክቶች ላይ ስትጠቀሙ ጀስት እዛው ዲፔንደንሲው ምናምን ኢንስቶል ካደረጋችሁ በኋላ ሌላም አማራጭ አለ ከሴሊኒየም ውጪ ፕሌራይት የሚባል አለ። ሪሶርስ ዋይዝ ፕሌራይት በጣም አሪፍ ነው። ግን ምን ይቸገራል? አሁን ላላችሁ ጊዜና ለምትጠቀሙት እንትን አይጌስ ትንሽ ጊዜ የሚፈጅባችሁ ይመስለኛል። ምን ያደርጋል ፕሌራይት? ብራውዘር ላይ ኢንስፔክት የምታደርጉት ክላስ ኔም እና እናንተ ኮዳችሁ ላይ ሬንደር የሚደረገው ይለያያል እና ይሄኛው ትንሽ ኢሹ ሊሆን ይችላል። ስፔሻሊ አሁን ቶሎ መስራት ባለባችሁ ስፔሻሊ በኔክስት አንድ ሳምንት ውስጥ መጨረስ ስላለባችሁ ይሄንን ነገር አትሊስት በደንብ ማገባደድ ስላለባችሁ የዳታ ኮሌክሽኑን ፕሌራይት ባትጠቀሙ አሪፍ ይመስለኛል። አስ ሰጀስሽን እንድትጠቀሙ እንግዲህ አሁን ትንሽ ለርኒንግ ከርቭም ትንሽ እንትን ሊል ይችላል። ግን አይጌስ ሁላችንም ፓይተን እዚህ ጋር የምናውቅ ሰዎች ነው ብዬ አስባለሁ እና ትንሽ ፓይተን እንትን ስለምንል ስክሪፕቲንግ በሴሊኒየም ብንጠቀም ሴሊኒየም ዌን ኢትስ ነሰሰሪ ብቻ ብንጠቀም በስክሪፕቲ ሁሉ ነገር አውቶሜት አድርገን ሪፒቲቲቭ የሆነ ነገርም ስለሆነ ስክሪፕት የምናደርገው ስክሪፕቲንግ ብንጠቀም አሪፍ ይመስለኛል። እንግዲህ እዚህ ጋር ካነሷቸው ፖይንቶች ውስጥ ጥያቄ የሚኖራችሁ ከሆነ መጠየቅ ትችላላችሁ፣ ወይም ግር ያለ ነገር ድጋሚ ኤክስፕላኔሽን ካስፈለገ። ፕሌይራይት ለራሱ የተለየ ላይብረሪ ነው እንዴ ከነ ስክሪፕት እና ከነ ሴሊኒየም? ያ የተለየ ነው፣ ግን አይ ዶንት ሰጀስት እሱን ብትጠቀሙት አሪፍ አይመስለኝም። ሴሊኒየም ሪሶርስ ቢፈጅም አሁን ስክሪፕት እያደረጋችሁ ያላችሁት ሎካሊ ነው እና ያን ያህል ሊሚትድ ምንድነው ያን ያህል በጣም ብዙ ዌብሳይቶች አይደለም። ጀስት በሴሊኒየም ብትቀጥሉ አሪፍ ይመስለኛል። ፕሌራይትን ባትጠቀሙት ጊዜ ሊፈጅ ይችላል ክላስ ኔሙን እና ሎካሊ ደግሞ ሬንደር የተደረገውን አይደንቲፋይ ለማድረግ ጀስት ስክሪፕቲንግ በሴሊኒየም ብትጠቀሙት አሪፍ ይመስለኛል ራዘር ዛን ፕሌራይት ከመጠቀም። ቴንክ በጣም አሪፍ ጆሲ፣ እናመሰግናለን። ሌላ ጥያቄ ካላችሁ ለጆሲ እሱን መጠየቅ ትችላላችሁ። ከዛ ደግሞ ሞራውንም ግር ያላችሁ ነገር ካለና ነገሮች ስፒዳፕ ሆነው እንዲቀጥሉ እንፈልጋለን ካላችሁ ካን ፕሪፔር ሳም ዴሞ ነገር እና እንትን አዘጋጅተን አይዘር ሰኞ ወር ማክሰኞ ነገር አጭር ሴሽን ወደ ማታ ገደማ መስጠት ይቻላል። ሶ ኢትስ አፕ ቱ ዩ ጋይስ። ሪሶርሶቹ ሸር ይደረጋሉ ስላክ ላይ።
አንድ ኤክስትራ ነገር ከፈለጋችሁ እዛ ላይ ሪኩዌስት አድርጉና ስላክ ቻናላችን ላይ እንትኑ እናዘጋጃለን። ሲምፕል ስክሪፕት ተዘጋጅተው አውቶ ስክራፕ የሚለውን ነገር ማለት ነው በስክራፒንግ። በጣም ናይስ። ያ ለግሩፕ ስሪ ጥያቄ ያለው ሰው አለ ከግሩፕ? ኦኬ አሪፍ ጥያቄ ከሌለ በጣም አሪፍ ጥሩ ፕሮግረስ ነበር ጋይስ። ያው አንዳንድ ልጆች ዲስከሬጅ ቢያደርጓችሁም ስለዚህ ጥሩ 2 ሳምንት መጠናል። ዲስከሬጅ አትሁኑ በእነሱ እና ታይማችሁ ኢንቨስት ካደረጋችሁ አይቀር በደንብ ማግኘት ያለባችሁ ነገር አግኝታችሁ እንድትወጡ እሱን አድርጉ። መጠየቅ አትፍሩ፣ ጠይቁ። ቲም ላይ ጠይቁን፣ ስላክ ላይ ጻፉ። ጀስት ሚቲንግ ቀኑ እስከሚደርስ ብቻ መጠበቅ አይጠበቅባችሁም። አንዳንድ ነገሮች ላይ ስታክ ስታደርጉ ወር የሆነ ነገር ሲኖር ጻፉልን እና እዛ ላይ መልስ የምንሰጣችሁ ይሆናል። ስለዚህ በዚህ ሳምንት እንደ አወራ ነው አቴንዳንሱ በደንብ ስትሪክትሊ ያዙት። ኤንድ የማይፈልግን ሰው ያው ቻው እንለዋለን ማለት ነው። ዜን መስራት ከምትፈልጉት ጋር በጥሩ ሁኔታ እንቀጥላለን ማለት ነው። ዜን አይገዝ ከኔክስት ዊክ ጀምሮ ክሊርሊ መጨረስ የሚችሉት ሰዎች አይደንቲፋይ ሆኖ ይቀጥላል ማለት ነው። ፕሮጀክቱም ሞር ኤግዛይቲንግ እየሆነ የሚሄደው ከኔክስት ዊክ ጀምሮ ነው። ስለዚህ በዚህ ሳምንት በተቻለ መጠን የዳታ ኮሌክሽናችሁን ለመጨረስ ሞክሩ። ወደ ሞዴል ቢልዲንጉ ቶሎ እንድትሄዱ ማለት ነው። እሱ ነው በእኛ በኩል ዛሬ ያለው። እናንተን ለመስማት ነበር። አንድ ፕሬዘንቴሽን ስታዘጋጁም ስላይድ እያዘጋጃችሁ ቢሆን ጥሩ ነው። ከዛ ደግሞ የሁላችሁንም ፓርቲሲፔሽን ስለሚያስፈልግ እየተቀያየራችሁ ፕሬዘንት ማድረግ ጥሩ ነው እና በጣም ጥሩ ነበረ ጋይስ። ዌልደን ቴንኪዩ። ጥያቄ ከሌላችሁ ጨርሰናል። አሪፍ ጥያቄ ከሌለ መልካም ምሽት ይሁንላችሁ። መልካም ዊኬንድ